በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንገት ተቆርሶ የተከበረ ልደት። በመጽሐፍ ቅዱስ ልደት ያከበሩት የግብፅ ንጉሥ ፈርዖንና የይሁዳው ገዢ ሄሮድስ ናቸው። እርግጥ ነው ልደትን ማክበር በአሕዛብ ነገሥታት ቢዘወተርም የሚነቀፍ ነገር አይደለም። ምክንያቱም መጽሐፍ ቅዱስ የሚጀምረው የሰማይና የምድርን ልደት በሚተርከው ኦሪት ዘልደት ነው። እግዚአብሔር አምላክ ሰማይንና ምድርን ባደረገ ቀን በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው። ትልቋ አፈር መሬት በ7 ዓመት ከእርሻ ማረፏን አይተን እኛም በ7 ቀን እንደምናርፍ የምድርን ልደት መተረክ አይተን ልደታችንን ብናከብር ክፋት የለውም። የመድኃኔ ዓለምን ልደት ከፍ አድርገን የብዙ ቅዱሳንን ልደት ደግሞ እንዲሁ በቤተ ክርስቲያን ማክበራችን ልደት አንዱ እግዚአብሔርን ማመስገኛ ቀን ስለሆነ ነው። ከኦርቶዶክስ አብያተ ክርስቲያን አንዳንዶቹ ደግሞ የልደቴ ቀን ብለው የሚያከብሩት ለዳግም ልደት ክርስትና የተነሱበትን ቀን ነው። በዛሬው ዕለት ሄሮድስ ያከበረው ልደት ግን እጅግ የተረገመ ልደት ነበር። ተጋባዦቹ የንጹሑን ሰው ደም የጠጡበት ልደት ሄሮድያዳ እንደ ታላቂቱ ባቢሎን በሰማዕቱ ደም ሰክራ የዋለችበት የልደት ግብዣ ቀን ነበር። በዚህ ልደት የተቆረሰው ኬክ አይደለም። በዚህ ልደት እፍ ተብሎ የጠፋው ሻማ አይደለም። በሰይፍ ተቆርሶ በሳህን የቀረበው ከሴት ከተወለዱት ሁሉ የሚመስለው የሌለ ቅዱስ ሰው አንገት ነበር። በሻማ ፈንታ የጠፋው ክርስቶስ እርሱ የሚያበራ መብራት ነበር። እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ ብሎ የተናገረለት መብራት ቅዱስ ዮሐንስ ነበር። እርግጥ ነው በልደት ስበብ ብዙ ኃጢአት ይሰራል። በሄሮድስ ልደት ግን የተሰራው ግፍ ዓለምን የሚያንቀጠቅጥ ግፍ ነው። ሄሮድስ የገደለው ማንን ነው? ነቢይን ነውን? እውነት እላችኋለሁ ከነቢይ የሚበልጠውን ነው። ከሴት ከተወለዱት ሁሉ እንደ መጥምቁ ዮሐንስ ያለ አልተነሳም። ሄሮድስ አንድን ሰው ብቻ የገደለ መስሎታል። እርሱ የገደለው 10 ሰው ነው። ከነቢያት የመጨረሻውን ነቢይ፣ ከሐዋርያት የመጀመሪያውን ሐዋርያ ገደለ። ለብዙዎች የንስሐ ሰባኪያቸውን ለብዙዎች አጥማቂያቸውን ገደለ።
መለኮትን ያጠመቀውን ወደር ያልተገኘለትን አጥማቂ ገደለ። አንገቱ ተቀልቶ ለሚያይ ወንጀለኛ ይመስለዋል። እርሱ ግን ብቻውን በበረሃ የኖረ ባሕታዊ ነበር። ጮማ ያልቆረጠ፣ ጠጅ በአፉ ያልዞረ፣ በልብስ ያላጌጠ፣ ሰውነቱን በኃጢአት ያላሳደፈ መናኝ በዚያች በተረገመች የልደት ቀን አንገቱ በሰሃን ቀረበ። የሐዲስ ኪዳኑን ናቡቴ ሕገ እግዚአብሔርን ርዕስት አድርጎ በኤልዛቤሏ ሄሮድያዳ ምክር በሄሮድስ ትእዛዝ ተገደለ። የሐዲስ ኪዳኑ ኦርዮ የሄሮድስን አመንዝራነት ለመደበቅ በግፍ ተገደለ። ዳዊት ኦርዮንን ባስገደለ ጊዜ በእጅ አዙር አደረገው እንጂ በፊት ለፊት አላደረገውም። በኋላም ዕድሜውን ሙሉ አልቅሷል። ሄሮድስ ግን ሐዘኑ የለበጣ ነበር። ቅዱስ ያሬድ በቢላው ይሻላል ባለለት መሐላው አሳቦ ታላቁን ነቢይ አንገቱን ቀላው። ቅዱስ ኤፍሬም አዳምን በጎኑ አጥንት በሔዋን ድል የነሳው ሰይጣን ሄሮድስን በጎኑ አጥንት በሄሮድያዳ ድል አደረገውና ቅዱስ ዮሐንስን ገደለው ይላል። በቤተ መንግሥቱ መካከል የዮሐንስን አንገት እንደ ምግብ በሰሃን ይዘሽ ለእናትሽ ያቀበልሽ አንቺ ሴት ምንኛ ብትረገሚ ይሆን? በምድረ በዳ የጮኸ አፉን፣ ክፉ ያላዩ ዐይኖቹን፣ ምላጭ ያልነካው ጠጉሩን በሰሃን ላይ ይዘሽ ስትሄጂ ምን ተሰምቶሽ ይሆን? መጥምቁን በመግደል ኀጢአትን መሸፈን አይቻልም። መስታወቱን በመስበር የፊት ላይ ጉድፍን መደበቅ አይቻልም። ቅዱስ ኤፍሬም የዮሐንስ ራስ የገዳዮቹን ኀጢአት አጉልቶ የሚያጋልጥ መብራት ነበር። ዮሐንስ በቃሉ ከተናገረው በላይ በሞቱ ኀጢአታቸውን ከፍ አድርጎ አሳየ ይላል። ክፋታቸውን ለመደበቅ እንደ ሄሮድስ ንጹሐንን የሚያስሩ የልባቸውን ሰርተው በግድያው ላይ አሲረው በሞተላቸው ጊዜ የውሸት የሐዘን መግለጫ የሚሰጡ ሁሉ መጨረሻቸው እንደ ሄሮድስ እብደት ነው። ገድሎ መገላገል አይቻልም። ከማንም በላይ የሟች ደም የሚጮኸው በገዳይ ሕሊና ውስጥ ነው። ሄሮድስ ዮሐንስን ገድሎ ተረበሸ። አይሁድ ጌታ ለመነሳቱ ብዙ ምስክር ቀርቦላቸው እንኳን አላመኑም ነበር። ሄሮድስ ግን ያለምንም ማስረጃ መጥምቁ ዮሐንስ ተነስቷል ብሎ መዘላበድ ጀመረ። ዮሐንስን በሰይፍ መቅላትና ስብከቱን ዝም ማስባል የሚቻል መስሎት ነበር። ዮሐንስ ግን ሰማዕት ሲሆን በገዳዩ ሄሮድስ ልብ ውስጥ ስብከት ጀመረ። እኛ ቆመን ስንለፈልፍ አንሰማም፣ ዮሐንስ ግን ሞቶ ገዳዩን አስጨነቀ። ነቢዩ ኤርምያስን ጉድጓድ የጣለው ንጉሥ ጳስቆርን ከእንግዲህ ስምህ ማርጎሚሳቢብ ነው፣ ለራስህና ለወዳጆች ፍርሃት አደርጋለሁ እንዳለው የመጥምቁ ገዳዮች ገድለን አረፍን ሲሉ ለራሳቸውና ለቤተሰቦቻቸው ፍርሃት ሆኑ። ንጹሐንን
መግደልና በሞታቸው መሳቅ ይቻላል። የደማቸውን ድምፅ ግን ከራስ ከሕሊና ማጥፋት አይቻልም። አሁንም እንላለን ከሟች በላይ ገዳይ ያሳዝናል። ወስብሐት ለእግዚአብሔር። ይቆየን።